ቢኖሩበት ሌላ የኔ እናት አሁን ለራስሽና ለልጅሽ ብቻ ነው። ኧረ ወንድ ሰራል ደብተርኩ እንጂ በጣም ቴንኪው የሚበላው ወይ መጨረሻ ሁሉ ገዝተህ የምታስቀምጠው ምናምን ነው እንጂ እኮ መጀመሪያ አይበላም። በቃ ነውር ነው። በቃ ነውር አይደለም ማሬ። ነጋዴ ከሆንሽ ብሩን ታገላብጨዋለሽ። እኔም እኮ አልኩኝ ወስደሽ የምትሰሪበት እቃ የምታስቀምጭበት ከሆነ ብሩን ግን ወስደሽ አይቀመጥም። የቆ አረ ምነው እንዴ ብር ካልሰራሽበትማ የዘንድሮ ብር ስር የለውም። አካውንት ላይ ከምታስቀምጭው አንዳንድ ሰው ፋሪቾ ካሽ ይይዛል። ካሽ ከምትይዝ ያመ ቤት ግዛ ያመ የሆነ ነገር ካሽ ምን ይሰራል? የደሚሴ የደምሴ ሚስት ታድላ ሶስቱ አንዳንድ አባቷ ትታደላለች። ቀን ከሌሊት ነው እኔ ጸሎት የማረግባት ቀጥቅጬ አቄ ብላችሁ ያለ ስትተኙ ታይስቲማ አይ ኖ አይደለም። አንቺ አሁን ብዙ ነገር ፊልድ አድርገሽላት መተሻል። ኦኬ ቴንክ ዩ ሶ ማች ዩ ጋይስ። ሌላ አንድ ሰው ቤታችሁን ሄጄ ላቃጥለው እንዴ ማሬ? እንደዛ ቆያችኝ እኮ ነው በደፈናው። ኧረ ምን ቦታሽ ሲያቸው እባክሽ። አሁን እኮ አንቺ ማለት ነው መስመርሽ ላይ ነው ያለሽ። መስመርሽ ላይ ኤቭሪቲንግ አልፎ አሁን ከልጅሽ ጋር ዲዘርቭ የሚያደርግሽን ህይወት ኖሪ። ስለሌሎች ታያቸው ጋይስ ትሪፕ ወሬ ጨነቀኝ። እኔ ሀቁን አብልብላ እንጂ ሀቄን የበላ እሱ ነው የሚጠየቅበት። ደግሞ ደህና ነሽ አሁን ስልሽ እኔ ክርስቶስ ይበልጥ አከበረኝ ማሬ። 7 ዓመት ሰርቼ በባዶ ብወጣ እግዚአብሔር የ7 ዓመት ላቤን በትንሽ ነገር ሞላልኝና እዚህ ቤት ነው ያለው። አንተ ጣረ ሞት ይዞ ይድና በምን ፋሲካዬ አንቺን የመሰለች በምን አስከፍቶሽ ነው? በምን ነበር የተጣላ ነው ታረገባት? እሷ ላይ ላይፍ ላይ ያለች ከሌላ ሰው ጋር ፍለርት ያደርጋል ምናምን ሪስፔክት ያደረጋትም እሷ ስትመጣ ይሄ ሀፍቱ ምናምን ረጋ ምናምን መጨረሻ ላይ እኔ ውሽዬ ምን አደረግኩት? ወደዛ አልኩት። እዚህ ሲመጣ ሁለተኛ አልኩት አይቼ እንዳደርስ ማይ ኔም ኢዝ ውሽዬ ሀቢቢ ጎ አልኩት። ግን ዛሬ ታርቀናል። ዛሬ ታረቅነው እንደ ወንድማማቾች ነው። ቪዲዮ ሰራልኝ ላይ ብሩክረኒስቲ እሱ ነገር ላይ ትሆናለች። አቤል ለምን ወጣ? አይ አልሞላም። እንግዲህ ነገ ሄጄ ቀን ጨምሩልኝ እላለሁ። ከጨመሩ ጨመሩ፣ ካልጨመሩ ለእኔ ታላለውም በቃ 500 ሺህ ብሩን አይቼው። ግን አንቺም እኮ ሳነፍሽ እንደዚህ አልነበረም እኮ ሰውሽ። እውነትሽን ነው። እኔ ያልኩሽ እኮ ብዙ ነገር ላይ ሳነፍ አንድ ቪዲዮ ሰርተሽ ምናምን እኮ ዝም አልሽ። ከዛ በየቀን መግባት አካውንት ሜሽን ማድረግ ምናምን በቃ ብታደርጊ ይገባል። ይህ ግን ምን ሞልቶልን ነው ዝም ብለህ የምትስቀው? በቸሩ መድኃኒዓለም ሰምቼሻለሁ። የኔ ቤተሰቦች እናደርጋለን እያልኩሽ ደብል እኔ እኮ ግርም ይለኛል። ሌሊት ዝም ብሎ ነው የሚስቀው። ጥርስክ ያምራል አለች መሰለኝ አንዷ ኮመንት። አንተ ያቺ መጣች እንዴ በኮመንት? አይ ላይቭ ላይ ናት እሰባ እንደ ባልሆነች የምታስቅ ደግሞ ፋሶ ማነችን? የዴቭ ሴቶች እኮ ብዙ ናቸው። የአገር የኔ መቤት የአገር ነች። እኔ ግርም የሚለኝ ሁሉም ወንዶች አንድ ናቸው እኮ። ዴቭ ደግሞ ብነግርሽ ፋሲካ ውሽዬ ልንገርሽ፣ እናታቸው ሆድ ሲወጡ ማለት ነው እንደዚህ ይዘው የሆነ ቫክሲን የሚሰጧቸው ነገር አለ። አይ ስዌር ቱ ጋድ ዩ ሴ ትሩ ኦል ቦይ ኢንቫይሮንመንት አንድ ናቸው። ኦልዌይስ ዘ ሴም ሺት ሁላችሁ። በጣም ነው ማዝነው። ታናሽ እህት እውነት እንደዚህ ትኛለሽ ብዬ አልጠብቅም። ማንሽ ታናሽ ባሱ ናት። አዎ እኔ እኮ 21 ዓመቴ ነው ማለት በባለፈው ዛሬ የት ነው ይዘሽኝ የገባሽው? ቆይ አንቺ 21 ዓመት አንቺ እኔ እኮ ዴቭ ማለት ነው ነገር ሁሉም ቢያወሩት ወልባዶ ይቀራል። ማሬ እንዴ ጆን ዳንኤል ያለውን አልሰማሽም እንዴ? የካቻም ነው ልደቴ ላይ
ውሽዬ አለ ቴንኪው ረድዬ እኔ ፍቅር ጋይስ አንድ አበባ ሙሉ ውሽዬ እኔ በህይወት እስካለው ቲክታክ ላይ ወስኝ የላታለሁ አለ ውሽዬ እድሜ ልክ 21 ዓመቷ ነው አለ። አሁን 21 ከሳቴፍ ስታመጡ ሆነ እኔ እንጃ ፕሮፋይል ቀይራ ነው ለምዶ ቤቢዎች ነው ቀይራ እኔ እኩያሞች ትመስሉኛላችሁ ሳስበው። እኔ እና እሱ አይ በትንሽ በአመታት ነው በልጣት እኔ ብዙ ሰው እኮ 18 ዓመትሽ ነው የሚመስለው ነው የሚሉ ሰላም ትመስያለሽ። ጋይስ 3 ታይምስ ይህን ቻፕስቲንግ ለመሸጥ ፈልጌ ያወጣሁት ከየት ነው የምታመጪው? ልጆች ይጠይቁ ነበረ ልሸጠው ፈልጌ ያወጣሁት እዚህ ነው ያለው፣ እዛ የለም። ብዙ ይፈልገዋል። አንቺ ኢትዮጵያ ነሽ እንዴ? እኔ ኢትዮጵያ ነኝ እኮ ልዝናና መጥቼ ነው ባለፈው። ነው እንዴ? ውሽዬ ለሚመጣ ሰው ቡም ብቻ ጋይስ ቦቢ ያዝቺ ስሚ፣ ለሚመጣ ሰው ለምን አይላክልሽም? ይህ አንቺም አለሽ አንድ አይነት ነው እንዴ? ኧረ እንዳለ እኮ ኢትዮጵያ ውስጥ ያለው ሴት ነው ያለው። ስንት ብር ናት እቺ አሁን? 100 ብር ግን እንደየቦታው አንቺ ቆይ እኔ 10 ብር ይቀንሳል ማለት ነው። እኔ 90 ብር ነው የገዛሁት። ቦታውን ትነግሪኛለሽ ወይ? ከዛ በደርዘን ያንተ ከ90 በታች ማለት ነው። ውሽ ከፈለግሽ ኢንስታግራም ላይ ኮንታክት አድርጊ፣ በ75 አስልክልሻለሁ። በዚህ ታሸሉ ሰየኔ ቆንጆ አንቺ ሊገና ሳይሽ ቀልብ የወደደሽ ከፈለግሽ የሚያመጣልሽ ሰው ካለ እኔ ቦታ እጠቁማለሁ። ኧረ ሞልቷል። ነገ ራሱ የሚመጣልኝ ቃል ቆይ እሱን እያመጣሁልሽ አብችል ተደርጓል። ቤሩትም ለእንትና እልክላታለሁ ለዛ ጀርባ ነቢስ ሴድ አሰል የሳ ይሄ መጀመሪያ እንትን ይሻላታል። ሆሜድ ትስራ የስኳርና ቡና ከዛ ልቅቅ ሲል ከዛ እንትን እኔ ከንፈር መቀባት እኮ አልወድም። ያድጋል እኮ ከንፈርሽ ስትቀቢው አይደል? ይወፍራል ይላሉ። እኔ ምን አውቃለሁ? እንደ ቻፕስቲክ ነው አለ። እሺ እንደ ቻፑ ማነው ማሬ? ነጋዴ ነው። ኧረ ዲሽ ስርዓት ያዝ። ምንድን ነው የሚያስቀን? እንደ ቻፕስቲክ ነጋዴ ነው ማሬ። እዚህ ዱባይ ነው። ተሟለው አለች። ቆይ አረግ እያመሰገናለሁ። ማነው ተሙ ደግሞ ያሳድጋል እንዴ? ወይ ጉድ! አይ እንትን ነው ይሄኛው። 2 አይነት ነው ያለው እኮ። ምን ብቀባ ያድጋል? ፋሲካ እንዳለች ቻምፒዮን ስትቀቡ ከንፈራችሁ ያድጋል ነው። አፕል ማን ነው ማሬ? ቀላል በሳቅ ጋይስ። መጨረሻ ላይ አበባ ስፓም አርጉ ግላፍ ይሰጣል ጋይስ። ለምንድን ነው ለእኔ ጊፍት ጋላሪ ማሙሉልኝ? የምር እየደበረኝ ነው። ጊፍት ጋላሪ አሁን ስንት ነው? ምንም አላውራ። ባቡር ጊፍት ጋላሪ ላይ አይገባም እንዴ? ወርዶ ነበር እኮ ባቡር። ሞተርም የታለ አልገባም። ኑ ጊፍት ጋላሪ ሙሉ፣ አለበለዚያ ወጥቼ እተኛለሁ። ድመና ምንም አያዋጣም። አቦታኝ ጠዋት ስራ ብሄድ ይሻለኛል። ሱቅሽን ራስሽ ነሽ የምከፍችው? ውዴ ራሴ ነኝ። ጎበዝ እኮ ነሽ። እቁብ የለም እንዴ? እንትን ዱባይ አለ። በላውኝ እኮ ሰማሽ እንዴ? ቁብ እንደም እኔ ጥያቄ ነው አለ የለም የሚለውን ነው ጠየቅ። ኧረ አለ። ጓደኛ ማማቾች እዚህ እንሰበስባለን። አሁን አንቺ ትልቅ ጎበዝ ነሽ ማለት ነው። እኔ ውሽዬ እቁብ ፈርቼ የመጨረሻ ወሰዱ ድንገት